ኢራን አስደሳች ዜና ስትል ከዛሬ ጀምሮ የሆርሙዝ ወሽመጥ ለሁሉም መርከቦች ሙሉ በሙሉ ነፃ ሆኖ ክፍት መሆኑን አውጃለች። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መልካም ዜና ከኢራን ሰሜን ሰምቻለሁ፣ ሆርሙዝን ከፍታለች፣ እንኳን ደስ አላችሁ፣ አመሰግናለሁ ሲሉ ነው ትራምፕ በማኅበራዊ ትስስር ገጻቸው ኢራንን አመሰግናለሁ አሉ። ሰላም ቤተሰቦቻችን፣ ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። ኢራን የሆርሙዝ ወሽመጥን ለቀሪዎቹ የተኩስ አቁም ቀናት ሙሉ በሙሉ ተከፍቷል ስትል አወጀችም። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ማለትም እስከፊታችን ረቡዕ ሙሉ በሙሉ ለየትኛውም መርከብ ክፍት ነው በማለት የኢራን ውጭ ጉዳይ ሚኒስትር አባት ሰራች። ለመላው የዓለም ሕዝብ ለመርከቦቻችሁ በሙሉ ሲሉ ምሽቱን ለዓለም አብስረዋል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ውሳኔ ምላሽ የሰጡት አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥ ስለከፈታችሁ አመሰግናለሁ ሲሉም ትሩዝ ሶሻል በተባለ ማኅበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ አክለውም ኢራን በሆርሙዝ ወሽመጥ ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ለየትኛውም መርከብ ዝግጁ መሆኑን አሁን በይፋ አስታውቃለች። ለዚህም ኢራንን አመሰግናለሁ ብለዋል። ትራምፕ የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነውን የሆርሙዝ ወሽመጥን ዘግታ ቆይታ ነበር። ለዚህ እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ ከልክላ ቆይታ ነበር። ቤተሰቦቻችን፣ የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።